በሴት ሲሆን ማውቀው ነገር የለም። እንግዲህ አሁን ወደ ሆስፒታል እንሄዳለን። እንግዲህ ልጄ ልትወልድ የመጀመሪያ ልጄ ናት። እኔም ልትወልድ ገብታለች። ምንም ማድረግ አልችልም። ከዛ ጭንቀት ከዛ ሁኔታ ልጄን በሰላም በጤና እንዲያስታቅፈኝ እፈልጋለሁ። እግዚአብሔር እርዳኝ፣ አባቴ እርዳኝ፣ እኔ ጌታ እርዳኝ፣ የሰራዊት ቅዱስ እርዳኝ አባቴ። በጣም የጨነቀኝ በጣም ተመስገን ለምስጋና ስላሰባሰብከን እግዚአብሔር ተመስገን። ያው እንግዲህ ልጄ ሆዴ ውስጥ በጣም ተመችቷታል። ምቾቷን ነው የሚገልጸው። ምክንያቱም በጣም ቆያ ከ37 ጀምሮ ነው ይወለዳል የሚባለው መሰለኝ እና የኔ ትንሽ ሆድ ውስጥ ይሻለኛል ብላለች።